እኔና እናንተ ስራችን ብንጠይቅ ስራችን ምንድን ነው? ምን ትሰሩ አላችሁ? ዛሬ ምን ሰራ? ወዴት ሄድክ? የሄድክበት ቦታ እግዚአብሔር ከብሮበታል? የት ዋልክ? የት ሄድክ? እናቴ ልጅ መጠጥ ቤት ነው የሄድከው? ዳንስ ቤት ነው የሄድከው? ለመግደል ነው የሄድከው? ለማመንዘር ነው የሄድከው? የት ሄድክ? መንገድ የት ነበረ? ዛሬ ስራህ ምንድን ነው? መልስ ትሰጣላችሁ። ከዚህች ዕድሜ ምን ሰራ? እግዚአብሔርን ደስ የሚያሳይ እናት አባትህን ደስ የሚያሳይ ሀገርህን ደስ የሚያሳይ ወገንህን ደስ የሚያሳይ ምን ሰራህ እስካሁን? የሚያሳዝን የሚያስለቅስ ነቢየ ልዑል ዳዊት መዝሙር 26 ቁጥር 4 አሐተ ሳልክሙ ለእግዚአብሔር ወኪያሃ ሐሰስ ከማህደር ቤቶ ለእግዚአብሔር በኩሉ መዋዕለ ሕይወቴ ወከመ ያሬኒ ዘአሰምሮ ለእግዚአብሔር ወከመ እጸመድ ውስተ ቤተ መቅደሱ። ነቢየ ልዑል ዳዊት እነሆ እግዚአብሔር ሆይ አንዲት ነገር ብቻ እለምንሃለሁ። እግዚአብሔርን ያህል ጌታ ቢታገሉት አይወድቅ፣ ቢሰጥ አያልቅበት፣ ሰጥቶ አይቆጨው። ደጉ ጌታ ቸሩ አምላክ ቸሩ እግዚአብሔር አንዲት ነገር እለምንሃለሁ አለው። ይህም ባለጸጋ አምላክ እሱም አለ ባለ ዘመኔ ሁሉ በሥጋ ዘመኑ የሚኖራትን በሕይወቴ ዘመን ሁሉ ከሞት በኋላ ባለው ሕይወት አንተ ደስ የሚያሰኝህን ሥራ ለመሥራት አብቃኝ። ሁለት ረድኤትህ በረከትህ አድሮ ለሚኖርባት ለዘላለም አድሮ በሚኖርባት በኢየሩሳሌም ሰማያዊት አኑረኝ። ባለ ዘመኔ ይህን አትንፈገኝ። ባጭሩ ለመንግሥተ ሰማያት አብቃኝ አለው። እንዲህ ብላችሁ ለመናችሁ ተባላችሁ አለ ዛሬ ለመንግሥተ ሰማያት አብቃኝ። አንተን ደስ የሚያሰኝህን ሥራ ለመሥራት አብቃኝ ይላል።